የጨረታ ማስታወቂያ የአዲስ አበባ ከተማ አስተዳደር የመንግስት ግዥና ንብረት ማስወገድ አገልግሎት ለአዲስ አበባ ከተማ ከንቲባ ጽሕፈት ቤት በልዩ ግዥ የኔትወርክ መሰረተ ልማት ዕቃዎች ወይም ዋየርለስ አክሰስ ፖይንት ኤንድ አክሰሰሪስ አይተም ግዥ በሀገር አቀፍ ግልጽ ጨረታ አወዳድሮ መፈጸም ይፈልጋል። በመሆኑም በጨረታው መሳተፍ የምትፈልጉ ተወዳዳሪዎች ማስታወቂያው በአዲስ ዘመን ጋዜጣ ከወጣበት ከጥቅምት 14 2018 ዓ.ም ጀምሮ ከጠዋቱ 2 ሰዓት ከ30 እስከ 11 ሰዓት ከ30 ድረስ ባሉት 20 ተከታታይ ቀናት 6 ኪሎ በሚገኘው ፍቅር ፕላዛ ህንፃ ፋይናንስ ዲሬክቶሬት 3ኛ ፎቅ ቢሮ ቁጥር 306 በአካል በመቅረብ የማይመለስ 1500 ብር በመክፈል የጨረታ ሰነዱን መግዛት የምትችሉ መሆኑን እንገልጻለን። ጨረታው ህዳር 4 2018 ዓ.ም ከረፋዱ 5 ሰዓት ተዘግቶ በዛው ዕለት ከረፋዱ 5 ሰዓት ከ30 በአዲስ አበባ ከተማ አስተዳደር የመንግስት ግዥና ንብረት ማስወገድ አገልግሎት 5ኛ ፎቅ የመሰብሰቢያ አዳራሽ ይከፈታል። አገልግሎቱ የተሻለ አማራጭ ካገኘ ጨረታውን ሙሉ በሙሉ ወይም በከፊል የመሰረዝ መብቱ የተጠበቀ ነው። ለበለጠ መረጃ በስልክ ቁጥር 0115573170 ወይም 0115573140 በመደወል ተጨማሪ መረጃ ማግኘት ትችላላችሁ። የአዲስ አበባ ከተማ አስተዳደር የመንግስት ግዥና ንብረት ማስወገድ አገልግሎት